አመሰግናለሁ። እንዴት ዋላችሁ? የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ ክቡራትና ክቡራን፣ ግዙፍ በሆነች ኢትዮጵያ ግዙፍ በሆነ ህዝብ መካከል ግዙፍ ራዕይ የሚያዋልዱ የሚያሳድጉና ለትውልድ የሚያሻግሩ የሚዲያ ቤተሰቦች ሀሳባቸውን እንዴት ይሸጣሉ? የት ይሸጣሉ? ከማጋር ሀሳብ ያስተዳድራሉ በሚል ነው የምንቀጥለው። ይህን ውይይት ለማስቀጠል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መድረክ እንዲመጡና እንድትጋብዙልኝ በአክብሮት ጠይቃለሁ። በድጋሚ እጅግ አድርጌ አመሰግናለሁ። እድሉን ብቻዬን አልጠቀምም። አንድ እዚህ አንድ እናንተ ጋር ነው ማደርገው። ስለዚህ የመጀመሪያውን እድል እኔ ልውሰድ። የህዝብ ተሳትፎ ከሚረጋገጥባቸው አውዶች አንዱ ነው ሚዲያ። ባለፉት የለውጥ ዓመታት ይህን አውድ ከመገንባት ዘርፉን ከመደገፍ አንጻር በዚህ አውድ ላይ ምን እርምጃዎች መተናል ከሚለው ጥያቄን ጀምር። አያይዘው እነዚህ መገናኛ ብዙሃን ባለፉት የለውጥ ዓመታት እንዴት ተራመዱ በርሶ እይታ? ከሚዲያ ማህበረሰብ ጋር በዚህ መልክ ተገናኝተን ሀሳብ መለዋወጥ ለኔም መልካም እድል ነው። የመጀመሪያው ጥያቄ እናት ያነሳሽው የሚዲያ አውዱ ከለውጡ ማግስት ምን መምሰል አለበት የሚለውን ያሰብንበት ልንሰራ የሞከርንበት መንገድ በስራቸው ምክንያት በሙያቸው ምክንያት ሚዲያ አካባቢ ስለሚናገሩ አይደለም። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ። ጋዜጠኞች ከፈታን በኋላ ብሎገርስ ሆነው በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምን ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር። ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች፣ ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ከሚዲያቸው ጋር ተያይዞ የተከለከሉ ጋዜጠኞቹም እንደዚሁ መግባት መስራት እንዲችሉ ተፈቅዶላቸዋል። አሳሪ ህጎች በተለይ የጸረ ሽብር ህጉ ከሚዲያ ጋር ተያይዞ ለመናገር እድል የሚሰጥ ስላልነበረ ያም እንዲሻሻል ተደርጓል። ነገር ግን በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። የሚዲያ ማህበረሰቡ ልክ ታስሮ እንደቆየ ጥጃ ነበር። ታስሮ የቆየ ጥጃ ሁለት ባህሪዎች አሉት። አንደኛው ባህሪው ታስሮ በመቆየቱ ምክንያት እንቅስቃሴ ስላለመደ ይተሳሰራል። እግሩ እንደፈለገ አይታዘዝለትም። በዚያ ምክንያት ሚዲያው ሲከፈት ዘሎ መግባት የተቸገሩ ሰዎች አሉ። ሁለተኛው የጥጃው ባህሪ ደግሞ ዝም ብሎ መዝለል ነው። እቃም ቢኖር መጣድም ቢኖር መዝለል መስበር ነው። ገና ጉዞ የሚለማመድ ስለሆነ በዚያ መልክ ልክ ሚዲያው በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያ ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነፃነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነ ችግሩም ቢሆን ማለት ነው። የኛም ጉዞ ልክ እንደዚህ ተፈትሾ ምን ጉዳት ምን ጥቅም ነበረው፣ ምን ጠንካራ ምን ደካማ ጎን ነበረው እያሉ እየፈተሹ መሄድ ያስፈልጋል። ከሪፎርም በኋላ የሚዲያ አውዱ እንከን አልባ ሆኖ ሁሉ ነገር የተመለሰት አይደለም። በመረጃ በገንዘብ አልፎ አልፎም የሚናገሩ ሰዎችን በማግለል ችግሮች አሉብን። ባህል ስለሆነ የሚለቅ ስላልሆነ በንጽጽር ደግሞ የተከፈቱ ጉዳዮች አሉ። ያንን መጠቀም ላይ ግን ሙያተኞች በተለይ ሙያተኞች መልሶ ማሰብ ህግን ሙያን እንዴት አጣምረው የሚፈልጉትን ስራ እንደሚሰሩ ማስኬድ ላይ ተጨማሪ ራሳቸው መፈተሽ የሚኖርባቸው ይመስለኛል። ክቡር ጠቅላይ ሚኒስትር እጅግ አድርጌ አመሰግናለሁ። ሚዲያዎች ባለፉት 8 የለውጥ ዓመታት ያስመዘገቡትን ለውጦች አይተናል። በተለይ የክልል ሚዲያዎች የሀገራችንን እምርታ ከማስመዝገብ አንጻር እንዲሁም
ለትርክት ግንባታ ያደረጉትን አስተዋጽኦ እንዴት ይገልጹታል? አመሰግናለሁ። ዛሬ ክልል ሚዲያዎች ምን ሚና ነበራቸው ለሚለው ባልተሟላ መረጃ ላሳስታችሁ አልፈልግም። ነገር ግን የሚዲያ ቋንቋ ሎካሊ ሲበዛ ለምሳሌ በፋና እንደቀረበው ከአንድ ሴንተር የሚሰራጨው ብቻ ሳይሆን በየብራንቾቹ ሎካል ስራዎችን ማሰራጨት ሲጀምሩ በዚያው ልክ ሐሳብ ሁሉ ጊዜ የሚተክለው ነገር ስላለ የሚሰራው ነገር ስላለ የሎካል ሚዲያዎች ሪጅን ሚዲያዎች ሚናቸው ቀላል ነው ብዬ አላስብም። ግን በተሟላ መንገድ በኩራት ለመናገር ዳታ ያስፈልገኛል። ማን ምን ሰራ፣ ምን ያክል ሰራ፣ ምን ያክል አጠፋ እነሱን ሳላቅ ደግሞ ዝም ብዬ ብናገርም ትክክል ስለማይመጣ ከመስፋቱ ጋር ተያይዞ ያሉ መልካም ስራዎች ይኖራሉ። ከመስፋቱ ጋር ተያይዞ ያሉ ደግሞ የሙያ እጥረቶች በፌደራልም በክልልም ሊያጋጥም እንደሚችል ግን መገመት የሚያስቸግር አይመስለኝም። ዩኒቨርሲቲዎች ወይም የትምህርት ተቋማት የብዙ የሚዲያ ዘውጎችን ያስተምራሉ። በከፍተኛ ትምህርት ተቋማት የተለያዩ ቲዎሪዎችን ይማራሉ። እኛ ደግሞ ሀገራችን ልትገነባ የምትፈልገው አለ። ከለውጡ በኋላ ሀገር በቀል የሆኑ ኢትዮጵያዊ የሆኑ ብዙ ፖሊሲዎች፣ ብዙ ሪፎርሞች መጥተዋል። ከዛ ጋር ፊት የሚያደርግ የሚዲያ ዘውግ እንዲኖረን ምንድነው የታሰበው? ምንድነው ማበርከት ያለባቸው? አንደኛው ዛሬ የተገናኘንበት የሚዲያ ምርታ ለትርክት ግንባታ ልክ ነው። ትርክት መገንባት አለባቸው። እሱ ተሰምሯል። ከዛ በተጓዳኝ ሚዲያዎቹ ሊያበረክቱት የሚችሏቸው አስተዋጽኦች አሉ። ገጽታ መገንባት፣ የምርመራ ጋዜጠኝነት ወዘተረፈ የምንላቸው ማለት ነውና በምን መንገድ ሀገራቸውን ቢያገለግሉ ውጤታማ ይሆናሉ፣ የብልጽግና ጉዞን ማሳካት ይችላሉ የሚል ጥያቄ አለኝ። በጣም አመሰግናለሁ። በጣም አጠር ያለ ሁለት ጥያቄ ብቻ ነው ማንሳት እንፈልገው። ቀጥታ ወደ ጥያቄ ስገባ አንድ አቅራቢ ያቀረቡት ላይ ነው ነጻነትና ተጠያቂነት ሚዛኑ ትንሽ የተዛባ ነው የሚል ነገር አለና እነዚህ ነገሮችን በተለይ ነጻነትን ከማስተዳደር አንጻር በተደጋጋሚ የምናየው ነው። ክቡር ጠቅላይ ሚኒስትር በተለይ እኛም የምንታዘባቸው ብዙ ሚዲያዎች አሉ ፍቃድ ወስደው እውቅና ወስደው የተዛባ አሁንም አሰባሳቢ ትርክት ሳይሆን ሀገርን ሊሰነጣጠቅ የሚችል አንድነታችንን አደጋ ላይ ህልውና ላይ ሊጥል የሚችል አንዳንድ ጊዜ ዘገባዎችን ሲዘግቡ እናያለን። በተደጋጋሚ ይከሰታል እናያለን። እና እነዚህ ፍቃድ ወስደው እየተገበሩ ያሉትን በመቅጣት በህግ ብቻ ደግሞ በህግና ህግ ብቻ አንዳንዴ ሊከብድ ይችላል እና ከማስተማር አንጻር እነዚህን እንዴት እንመልሳቸው፣ ኢቲክሱን እንዴት እናስተምራቸው ወደሚለው ላይ ትንሽ ሀሳብ ቢሰጡ። ነጻነቱ በጣም ሰፍቷል። እንግዲህ ዲሞክራሲ ምህዳሩ ማስፋት አንዱ የለውጡ መንግስት አላማ ነው። ግን ያንን በጣም አልተለጠጠም ወይ? እስቲ እርስዎ እዚህ ላይ ክቡር ጠቅላይ ሚኒስትር ምን ሀሳብ አለዎት? ሁለተኛና የመጨረሻ ጥያቄ ከዲጂታል ሚዲያ ጋር በተያያዘ እውነት ሁሉም ሚዲያዎቻችን ዛሬ ሪፖርት ያቀረቡት ዲጂታል ሚዲያ በጣም ወሳኝ እንደሆነ እየሰሩበት እንደሆነ በጣም ትልቅ ምርታ እየመጣ እንደሆነ ዘመኑ ያመጣውና ትውልዱም በዲጂታል ሚዲያ እየሄደ ነው። እንግዲህ እንደምናውቀው ዲጂታል ሚዲያዎች በአሁኑ ጊዜ በጣም ታዋቂዎች እነ ዩቲዩብ፣ ፌስቡክ፣ ሌሎች የመሳሰሉት ናቸውና እኛም እንደ ሀገር በቀል የራሳችን ሶሻል ሚዲያ ፕላትፎርሞች ከማልማት አንጻርና ጠቀሜታውና አስፈላጊነቱ እንዲሁም እንደ ሀገር ያለንበት ደረጃ ምን ይመስላል የሚለውን ትንሽ እዚህ ላይ ሀሳብ ቢሰጡልን ክቡር ጠቅላይ ሚኒስትር አመሰግናለሁ። በሀገራችን በዓለም አቀፍም ደረጃ ሚዲያ ትልቁ ድርሻው ህብረተሰብን ማሰባሰብ፣ ማስተባበር፣ ልማት ስራዎችንና የሀገርን የወል ትርክት ወይም የሀገራትን ሀሳብ ማስተጋባት ነው። ከዚህ አንጻር የሀገራችን ሚዲያዎች እንዴት ይገመግሟቸዋል የሚለውን ጨምሮ የኢትዮጵያ ሚዲያዎች በምን ቅርጽ በምን መልክ ስራቸውን ቢከውኑ ይሻላል ለታስባለህ ለተባለው ያው በጽሁፎቼ ላይ እንዳስቀመጥኩት እውነት የሚናገሩ ሚዲያዎች ያዩትን የሰሙትን በኮግኒቲቭ እውቀት ብቻ ሳይሆን ኤምፒሪካል በሆነ መንገድ ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ የጋራ ማንነት የሚገነቡ ቢሆኑ የመጀመሪያው ከአሚኮ ጋር የነበረኝ ቆይታ 9 ዓመት ገደማ ነው።
መለስ ብለህ ብታየው ይሄንን ነው የሚያሳየው። ለምሳሌ የአማራና የኦሮሞ ህዝብ ታሪክ የዛሬ 100 ዓመት አይጀምርም። 300 400 ዓመት ወደ ኋላ ብትሄድ ጎንደር ላይ ወሎ ላይ የጋራ ታሪክ አላቸው። በጋራ መንግስት መስርተዋል፣ በቋንቋ ተግባብተዋል፣ ተዋልደዋል። ሚዲያዎቻችን ግን ያንን ጉድ አይፈልጉትም። ያ አብሮ የነበሩበትን ጊዜ አይፈልጉትም። በሆነ ጊዜ የተጣሉበትን ጉዳይ ያነሳሉ። ኢንሲደንት ወይም ኬዝ ስተዲ በአካዳሚክስም ይታወቃል። አንድ ኬዝ ላይ ቤዝ አድርጎ ይጠናል። ነገር ግን ሚዲያዎች ኢምፔሪካሊ ኩነትን ከወቅቱ ከከባቢ ጋር አስተሳስሮ ማሳየት ቢችሉ ኖሮ አብዛኛው የጋራ ማንነት ያጣንባቸው ልምምዶች ይቀረፋሉ ብዬ አስባለሁ። የአሚኮ ወንድሜ እንዳነሳው ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው የአፈር ያጭቃ ከተቦካ በኋላ የተሰራው ጀበና፣ የተሰራው ሲኒ፣ የተሰራው ረከቦት ላይ ነው። የተሰራንበት ሶርሱ ጭቃው ላይ አይደለም ጸቡ ያለው። ቅርጽ ከወጣለት በኋላ ወይም ቡና መቅጃዋ ሹላ ረዝማለች ወይም ቡና ማቀፊያዋ ሰፍታለች የሚያጣላን እንጂ የጥቁር ህዝቦች መነሻና መገኛ መሆናችን ብዙ የሚያከራክር ጉዳይ አይደለም። ያ ሰው የጠፈጠፈውን ጭቃ የፈጠረውን አዲስ ቅርጽ ግን ኢንክሉሲቭ ማድረግ ያስፈልጋል። የጋራ ማንነት ያለው ማድረግ ያስፈልጋል። በሆነ ጊዜ ሰዎች አንድን ዘውግ አጉልቶ ሊሆን ይችላል። ያ እንደማይጠቅመን አየነው። አሁን ቆም ብለን ማሰብ ያለብን የነበረውን ብልሹ አሰራርና ልምምድ ማስፋት ሳይሆን ከዚያ መለስ ብለን በሚያሰባስበን አንድ በሚያደርገን ትክክለኛውን ቅርጽ በሚያሰጠን አንዳንዴ የተሰራውን ጀበና ብቻ ሳይሆን ጀበና የተሰራበትን ጭቃና አፈር በሚፈትሽ መንገድ ቢሆን ይበልጥ ለጉዟችን የተመቸ ነገር ይፈጥራል ብዬ አስባለሁ። ሚዲያዎች ሲቪክ ልምምድ ልክ እንደዚህ ያለ ልምምድ እንዲጎለብት በውይይት የሚያምኑ ቢሆን ሚዲያዎች አንዳንድ ጊዜ ይቀናጁና አንድ አጀንዳ ማፍሰስ ይፈልጋሉ። ውሃ አጀንዳ እንደ ውሃ ፍሰት ነው። ማፍሰስ ሲፈልጉ የሚገዳደር ወይም የዛን ኮርስ የሚቀይር ሐሳብ ሲመጣ በጣም ነው የሚሰማቸው። ቢኮዝ የፈለጉት ነገር እንደፈለጉ እንዲፈስ ስለሚያስቡ ከዚያ ነገር ወጥተው ተቃራኒ ሐሳቦችም ከመጡ ጎን ለጎን ለማጫወት የሚፈቅዱ ለውይይት ለንግግር በር የከፈቱ ቢሆኑ ጥሩ ነው ብዬ አስባለሁ። ሀገራዊ ግቦች ላይ መቼም ናሽናል ኢንትረስት የሌለው ወይም በሃውስሆልድ ሌቭል የቤተሰብ ፍላጎት የሌለው አባወራ የለም። የቤተሰብ ፍላጎት ያለው አባወራ ሰርቶ ለፍቶ ደክሞ ልጆቹን ያስተምራል። በሀገር ደረጃም ኮሌክቲቭ የሆኑ ፍላጎቶች አሉ። እነዚያን አንጥሮ ያወቀና ለነዛ የሚሰራ ቢሆን ይመረጣል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር። በኢትዮጵያ የባለፉት 40-50 ዓመት የፖለቲካ ታሪክ ክርር ያሉ ሁሉ ተሰብሮ አልቀዋል። በስተስልጣን ቢይዙም ባይዙም አክርሮ የተሳካለት የለም። ከዚያ ትምህርት መውሰድና ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑን ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ። ከዚህ ጋር ተያይዞ ነፃነትን ማስተዳደር የሚለው ለሰው ልጆች ሁሉ ከሰው ልጅ የተፈጥሮ ጅማሬ ሰው ነፃነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ሲያጣው በጣም ያዝናል፣ ይፈልገዋል። ሲያገኘው ያራክሰዋል። ለምሳሌ ስራ በጣም ፈልጎ በየማስታወቂያው ሲያነብ በእግሩ ሲንከራተት የነበረ ሰው ስራውን ካገኘ ከአንድ ወር በኋላ ያንን ስራ እንጀራዬ ነው ብሎ አክብሮ የሙያ ኤቲክስ ጠብቆ አይሰራም። እስኪያገኘው ነው ድካሙ። ሲያገኘው ይረክስበታል። ይሄ በሚዲያውም ዘርፍ ያለ ነገር ነው። በሚዲያው ዘርፍ ህግ ሲከፈት ለመስራት አስቻይ ጉዳይ ሲፈጠር ያንን ብቻ
ተጠቅሞ በህግና በስርዓት መስራት ልምምድ ላይ በጣም በርካታ ችግሮች አሉ። ከነዚህ ችግሮች አንዱ አርዕስተ ዜና መሸጥ፣ ርዕሰ ጉዳይን መሸጥ፣ ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ። የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው። ከዚያ ቢወጣ ሪስፖንሲብል ብንሆን ብዬ አስባለሁ። ሚዲያ እኛ ብቻ አይደለንም፣ የውጭም የውስጥም ሚዲያ አለ። የውስጥና የውጭን ሚዲያ መለየት ያለብን ብዬ የማስበው የውጭ ሚዲያዎችን ማየት ያለብን ሙቀት የሚለቁ ስለ ብርሃን ግድ የማይላቸው መሆኑን ማሰብ አለብን። እኛ ግን ሙቀቱ ከብርሃን ጋር ካልሆነ ኢኳሊ ኢንላይትን የማያደርግ ከሆነ ሙቀት ብቻውን ለሎካል ሰው መፍጠርና መስራት ዋጋ የለውም ብለን ማመን አለብን። ለውጭ ሰዎች ለምሳሌ የሚዲያ ሰዎች ተወያዩ ምን ያደርግላቸዋል? የኛን መወያየት፣ የኛን መመካከር፣ የኛን መማማር አይፈልጉም። የከፋውን ነገር ይፈልጋሉ። ለምን? በሙቀት በርዕሰ ዜና በአርዕስተ ዜና ስለሚገበዩ ስለሚሸጡ። እኛስ ከአርዕስተ ዜና ገባ ብለን ጉዳዩን ከመነሾ የምናስብ ብንሆን አሰራርና ሕግን የምንከተል ብንሆን እምብዛም ግጭት ሳይፈጠር ብዙ ሐሳቦች ሊንሸራሸሩ ይችላሉ ብዬ አስባለሁ። ተጎዳው፣ ተጨቆንኩ፣ መናገር አልቻልኩም የሚለው ሰው መናገር ሲጀምር የመጀመሪያ ስራው እንዳትናገር አንተን ማፈን፣ የሱን መብት ማስከበር ሳይሆን አንተ መሸበብም ስራው አድርጎ ይነሳል። ያ እንዳይሆን ቢደረግ መልካም ይመስለኛል። ዲጂታል በፌስቡክ በትዊተር ብቻ ሳይሆን በራሱ በሜንስትሪም ሚዲያውም ቴክኖሎጂ በጣም እየተቀያየረ ነው ያለው። ያን መከተል ቅድም እንዳሉት የዋጋ ጉዳይ አለ፣ የታክስ ጉዳይ አለ። በአገር ውስጥ በቀላሉ ባለመገኘቱ ምክንያት የስራዎቻችን ኳሊቲ ከሳውንድ ሲስተም ጀምሮ ያነሰ የሚሆንባቸው ጊዜዎች አሉ። ያን ለመፍታት መጀመሪያ የሜንስትሪሙን ማዘመን ላይ ሙከራዎች ተደርገዋል። አሁን ደግሞ እንደተባለው ናሽናል ክላውድ ከገነባን በኋላ የኛ ሶሻል ሚዲያዎች አውድ ዳታ ስለሆነ እያንዳንዱ ኤክስቼንጅ ዳታ ስለሆነ ሎካል የሚቀርበትን መንገድ እየሰራን እንገኛለን። የሚዲያ ሰዎች ማወቅ ያለባችሁ እያንዳንዷ ከናንተ አፍ የምትወጣ ሐሳብ ወይም ወርድ ዴታ ናት፣ ገንዘብ ናት። ያ ገንዘብ ሌላ ቦታ የሚቆይ ከሆነ ሌላ ቦታ የሚኖር ከሆነ ለዛኛው ሀገር ጥቅም ይሆናል፣ ለኛ ጥቅም አይኖር። ለምሳሌ በአርቲፊሻል ኢንተለጀንስ መዝሙር ወይም ዘፈን ስትሰሙ አልፎ አልፎ አማርኛ ወይም ኦሮምኛ ቋንቋው የሚደክምበት ምክንያት በቂ ዳታ የለውም ሲስተሙ ማለት ነው። በቂ ልምምድ የለውም ማለት ነው። ያ በቂ ልምምድ ያለው ዳታም ያለው ውጭ ሀገር ነው፣ እኛ ጋር የለም። ያም ዘፈን ያም መዝሙር የተሰራው በሎካል ዴታ ክምችት በመጠቀም አይደለም። ይሄ ቀላል ኤግዛምፕል ነው። ነገ ስለ እውቀትም ስለ ባህልም ስለ ታሪክም ስናወራ በዚሁ ልክ ዳታችን መጠበቅ ካልቻል፣ ቴክኖሎጂን ለኛ ፍላጎት መገልገል ካልቻል ሄዶ በልጆቻችን ላይ ጉዳት ሊያመጣ ይችላልና ቴክኖሎጂ መገልገል ያስፈልጋል። ነፃነትንና ሕግን አጣምሮ ማክበር ያስፈልጋል። ሚዲያው ለምን ፐርፐዝ እንደሚሰራ አውቆ መስራት ያስፈልጋል ብዬ አምናለሁ። ሀገራችን የአንድ ክፍለ ዘመን ታሪክ ያለው ምናልባትም የአፍሪካ ሀገራት የቅኝ ግዛት ትግል ከመጀመራቸው በፊት የህትመትና የራዲዮ ስርጭት እንደጀመረች አሳይቶናል የዛሬው። ከዛ ተነስቶ በዚህ ታሪክ ውስጥ ያለፈው የሀገራችን የሚዲያ አውድ አሁን ባለው ሁኔታ በተለይ ከለውጡ በኋላ በቴክኖሎጂ ብቃት፣ በስርጭት ተደራሽነት ቁመናውን እርስዎ እንዴት ይገመግሙታል? ከዛው ጋር አያይዘው የይዘት ስርጭቱ በተለይ በሀገር ውስጥ ሀገር ለምትፈልገው ግዙፍ አጀንዳና ሀገር ላለባት ትልቅ የቤት ስራ አጀንዳውን ከማቀላጠፍና በዛ ይዘት አጥር ውስጥ ከመሰለፍ አንጻር አቋማቸው እና ብቃታቸውን እንዴት ይገመግሙታል የሚል ነው የኔ። ወደ እናንተ ልምጣ። ጥያቄ ታዲያ ከነዚህ ሁሉ የኢንፍራስትራክቸሩ የቴክኖሎጂ እድገት ጋራ ዋናው መቼም ግብና አላማ ብሔራዊ ጥቅምን ማስቀደም የማንኛውም መስክ በተለይም የሚዲያው ተግባር ነውና በዛ ልክ ያደገውን
ለዚህ ብሔራዊ ጥቅም በሚረዳ የኃላፊነትና የተጠያቂነት ስሜት የሚሰለፍን የጋዜጠኝነት የሙያ ሰራዊት የማሰልጠኑ የማስታጠቁም ተግባር ከዛው ጋራ አብሮ መሄድ ያለበት ይመስለኛል እና ይሄስ ምን ያህል ይታሰብበታል ነው። ፕሮፌሽናሊዝም ጋዜጠኝነትና አክቲቪዝም የተቀላቀለበትም ዘመን እንደሆነ ለዚህም ከሜንስትሪም ሚዲያው ቀድሞ ሶሻል ሚዲያው የተገላቢጦሽ ሆኖ ነገሮችን ሌላ መስመር የሚያስይዝ መሆኑ እንዴት ነው ሊገታስ ወደ ትምህርትም ወደ ቁጥጥርም ሊመጣ የሚችልበትና ለአገር ጥቅም ለብሔራዊ ጥቅም የሚውል ማህበራዊ ሚዲያ ማድረግም ሲቻል የሚሆነው ግን በተቃራኒ ሆኖ ስናየው ኃላፊነትና ተጠያቂነትን የተላበሰ በዚህ ዘርፍም ስምሪት የሚኖርበትን እንዴት እናየዋለን ለማለት ነው። አመሰግናለሁ። የጋራ ማንነትን ለመገንባትና የተሻለ ሀገርን ለመፍጠር መረጃ ወሳኝ ነው። ደግሞ ያለንበትም ዘመን የመረጃ ዘመን ስለሆነ ነው። እንደ ሀገር የመረጃ ቋት አለን ወይ? ሀገራዊ ትርክትን ለመገንባት ከሚያግዙ ይልቅ ወደ መዝናኛ ያደሉ ወይም ደግሞ ኳስና ሌላም ስሜታዊ ትኩረት ያደረጉ ሚዲያዎችን ያጨናነቁበት እንዳለ ማየት ይቻላል። ግን ብንሰራና የመረጃ ቋት ቢኖረን ይህ የተሰደረ መረጃ ያለው ሚዲያ አለ ወይ? ምንድነው የሆነው? ማን ነው የሆነው? ታሪክ አጥኚዎቹ ብቻ ነው የሚያውቁት? ለምን ሆነ የሚለውን በተቀናጀ መልኩ እርስዎ በሚኖሩበት ዘመን የመረጃ ቋት ቢኖር ትልቅ መፍትሄ ይዞ መምጣት ይችላል የሚል ሀሳብ ለማቅረብ ነው። አመሰግናለሁ። መልካም። ከመጨረሻው ጠያቂ ለመነሳት የመረጃ ቋት እና መረጃ ሁለቱም ጥያቄ ስለቀረበ ቋቱ ስቶሬጁ ነው። የመረጃ ቋት ወይም ዴታቤዝ የሚባለው በየተቋማቱ አለ። ኢቲቪ ብትሄድ ኢቢሲ ብትሄድ ዲጂታይዝ ያደረኩኝ ነው ዴታ ሴንተር ገንብቻለሁ ይላል። ፕሬስ ቅድም እንዳነሳው በሚሊዮን የሚቆጠሩ ዶክመንቶች አሉኝ ይላል። ወይም ፕራይም ሚኒስትር ኦፊስ ወይም ቴሌኮም ይላል። ግን ያንተን ጥያቄ ከፍ አድርጌው ናሽናል ቋት ሳይሆን ናሽናል ክላውድ ያስፈልገናል። ሁሉም የኢትዮጵያ መረጃ የሚቀመጥበት አንድ ከዳታ ሴንተር ያለፈ ቢገር የሆነ ነገር ያስፈልጋል። ለዚያ ነው እንግዲህ በዲጂታል 2030 ይህንን ካላሳካን ወርቅ እየጠበቅን ብር እየጠበቅን ውሃ ማኔጅ እናርግ እያልን ዳታን ማኔጅ ካላደረግን ሄዶ ልጆቻችን ይቸገራሉ በሚል እሳቤ እየተሰራ ነው ያለው። ምናልባት ዓመት ተኩል 2 ዓመት ይፈጅ በጣም ሰፊ ስራ ስለሆነ ጥቅሉ ማለት ነው። ይሄ ማለት ሚዲያውንም ግብርናውንም ንግዱንም ሁሉ ይመለከታል። በየተቋማት ብትገኝ ተበትኖ ልታገኘው ትችላለህ። አንዳንዱን በጽሁፍ አንዳንዱን በዲጂታል ፎርም። ኢቢሲ ለምሳሌ የብዙ ዘመናት ሃርድ ኮፒዎች ዲጂታይዝ የማድረግ ስራ ሰርተዋል፣ ወደ አርካይቭ ማስገባት። ወይም ፕራይም ሚኒስትር ኦፊስ ብትመጣ ለ100 ዓመት የነበረ የመንግስታት ታሪክ አርካይቭ ወደ ዲጂታል መግባት ተችሏል። ግን ያ በቂ አይደለም፣ እንዳልከው በቂ አይደለም። ኢንፎርሜሽን አንድ ቦታ ሲከማች ከዛ ፌች ማድረግ ከዛ አክሰስ ማድረግ ሌላ ታሪክ ነው። እያለም መውሰድ ላይ ችግር አለ። አንደኛው የድሮ የምናውቀውን የሚዲያ ስርዓት ያለቀቁ ሰዎች አሉ። ተቀምጦ እንደዚህ ፊት ለፊት ጥያቄ ጠይቆ መልስ ካልሆነ ሚዲያ ጥያቄና መልስ የለም ብሎ የሚያስቡ ሰዎች አሉ። እሱ ቀረኩ። እድሜ ለትዊተር እድሜ ለፌስቡክ ዘመን ተቀየረ። በዛ የማይመለሱ ጉዳዮች ነው የምትጠይቀው። በየቀኑ መረጃ አንሰጥም ብሎ ለመናገር ያስቸግረኛል። እንደው ዝም ብሎ ጫዋታውን ትንሽ ከበድ ለማድረግ የኤክስ ሚዲያ ስም እንዳልጠራ ነው። የኤክስ ሚዲያ አንድ ሚኒስትር ጋር ሄዶ ስለ ስራው መረጃ መውሰድ ይቸግራል፣ በሩ ዝግ ነው ይላል። ግን ሚኒስትሩ ጋር ሄዶ ምን አይነት ስፖርት እንደሚሰራ፣ ጠዋት እንዴት እንደሚነሳ፣ ሚስቱ ጋር እንዴት እንደሚግባባ፣ እንዴት ቢሮ እንደሚሄድ፣ የቢሮ ሶፋም እንደሚመስል ግን አክሰስ ተቸግሮ አያውቅም። ብዙዎቹ እናያቸዋለን። እንደዚህ ኳስ ተጫወትኩኝ፣ እንደዚህ መኪና ነዳው ሲሉ ያ አክሰስ ለምን ነው ለስራው ያልዋለው ነው። ስለ ሰውየው እንዴት ጧት ተነስቶ ልብስ እንደሚለብስና እንዴት ቢሮ እንደሚሄድ ማሳየት ያልተሳነው ሚዲያ ስለ ሜል ስራው ለምን ተሳነው ነው።
ትንሽ ቆም ብሎ መፈተሽ የሚያስፈልግ ይመስለኛል። አክሰስ ነው ችግሩ፣ ከዚያ ባሻገር ነው። በዚህ ሳይድ ያለውም ይገዛዋል፣ በዛ ሳይድ ያለውም ይገዛል። በዚህ ጫዋታ ውስጥ ስለሆነ ነው ፕሮፌሽናሊዝም ጠፍቶ ወደ ሁለተኛው ጥያቄ የሚወስደኝ ጉዳይ መጣው ማለት ነው። አክቲቪዝም ዝም ብሎ አልመጣም። ይሄ ርዕሰ ዜና መሸጥ፣ ዝም ብሎ ማስጮህ ዝም ብሎ አልመጣም። ከጥቅም ጋር የሚያያዝ ጉዳይ ነው። መንግስት ለዚህ ሴክተር በቂ ድጋፍ የማያደርግ ከሆነ ሰዎች ቅድም ተባለ ማስታወቂያ ለማግኘት ፋና ሲሆን የሚያገኝ ኤንቢሲ ከሆነ የማያገኝ ከሆነ ምንም ምርጫ የለውም። ብሩክ ያለው አማራጭ ማስጮህ ነው ገንዘብ ለማግኘት። ይህንን ባላንስ ማድረግ ሪስፖንስብል መስጠት ከሁላችን ይጠበቃል። ኤንቢሲ የሚታገዝበት ዋናው ምክንያት ከሙያው እንዳይወጣ እንጂ የመንግስት ደጋፊ እንዲሆን መንግስት የሚፈልገው እውነት እንዲናገር ነው። ከሙያው እንዳይወጣና ወደ ሸቀጥነት እንዳይቀይረው ሚዲያውን በቂ የሆነ ድጋፍ ያስፈልገዋል። እሱን ሞክረናል። ባለፈው ዓመት አስታውሳለሁ ከሚዲያ ሰዎች ጋር ስንወያይ ሞክረናል። እናሻሽላለን። አሁንም አቅም በፈቀደ መጠን እናሻሽላለን አስፈላጊ ስለሆነ። ግን ኢትዮጵያውያን የሌላን ዓለም ሰው የሌላን ሚዲያ ወይም የሌላን ፍላጎት ማስተናገድ ላይ ያለንን ዝግጁነት ግን አቀለህን ደግሞ አትመልከት። ለምሳሌ ኢትዮጵያ የባህር አክሰስ አያስፈልጋትም ያለ ጋዜጠኛና ፖለቲከኛ ነገ እንዴት ነው ልጁ ጋር እንደሚቆም አላውቅም። እኔ በውስጡ እንኳን ይሄን ጉዳይ ልናገረው ብሎ ቢያልፍ ይሻላል። አፉን ሞልቶ የጥራት አጀንዳ ተናግሮ ነገር ሲቀየር ዓለም ሲቀየር እንዴት ብሎ እሱ አይደለም እሱ እንኳን ይሞታል። ልጁ ግን እንዴት ጓደኞቹ ፊት እንደሚቀርብ አላውቅም። ያንተ አባት እኮ ኢትዮጵያ አክሰስ እንዳይኖራት በይፋ ይናገር ነበር ዳታውን ስለሚያሳዩ ማለት ነው። በዚህ ደረጃ ነው ራሳችንን የማናከብረው፣ ራሳችንን ለሌላ ፍላጎት የምንሰጠው። ያ ችግር ከመንግስት ወገን ሊሰራ የሚገባው ነገር አለ። ሙያተኛውም ነው ሙያውን ማክበር አለበት። አሁን ቅድም መጀመሪያ ጠየቀችው እህቴ ለረጅም ዓመታት በሚዲያ ያገለገለች ስለሆነች በሷ ዘመን 10 ብር ለማግኘት ብሎ ነገር ማሞቅ በጣም ነውር ስለሆነ አታስበው። ሙያዋን አክብራ ደክማ ለይቱ ሙሉ ቆፍራ ነው የምትሰራው። አሁን ደግሞ መድከም ሰው አይፈልግም። ዝም ብሎ እየቃመ ከቦታው ሳይነሳ የፈለገውን የዓለም ጉዳይ የሚያነሳው። ቴክኖሎጂውን በሚመለከት ግን የሚዲያ ሰዎች እንድታስቡበት የምፈልገው ከዚህ ቀደም የነበረው የሚዲያ አፕሮች ተቀይሯል። አሁን ተቀይሯል። አንከር አንድ ሰው ሁለት ሰው ካለ በቂ ነው። በጣም የሚያስፈልገው 20-30 ዲፕሎማ ያላቸው ኮምፒውተር የሚያውቁ ኤአይ የሚያውቁ ሪሰርቸር ነው የሚያስፈልገው። በተደጋጋሚ ለሚዲያ ሰዎች አንስቻለሁ ይሄን ጉዳይ። ለምሳሌ እኔ የራሴ የሚዲያ ዳሽቦርድ አለኝ። በኤአይ የተሰራ በኦፕን ክላውድ የተሰራ የምፈልጋቸውን ጉዳዮች ሲስተሙ ያውቃል። ማታ ስገባ ዓለም ላይ ያሉ ለኔ የሚያስፈልጉኝን ዜናዎች ይሰጠኛል በአንድ ሰከንድ። ከእናንተ ሚዲያ ጋር የምቸገር እንዳይመስል ከዓለም ላይ ያለውን ዘርግፎ ከአናሊሲስ ጭምር ይሰጠኛል። 30 ደቂቃ ካሳለፍ 24 ሰዓቱም እንዳለ ይገባኛል። ዘሴሚስትሩ ኢቢሲ የሚያስፈልገው ኦፕን ክላውድ ነው። ኤአይ በጣም ብዙ ነገር አቅልሏል። ዓለም ላይ ኢትዮጵያን በሚመለከት በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ፣ በንግድ ምን ጉዳይ አለ ብትለው የዓለምን ዜና ዘርግፎ ያመጣልሃል። እሱን ነገር ትንሽ አማርኛ አድርገህ ነካክተህ መዘገብ የሚያስፈልገው ብዙ አልቆየም። 2 ወር 3 ወር ሊሆን ይችላል። ከዚህ አንፃር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ፋናዎችን መማር አለባችሁ፣ ኤንቢሲ መማር አለበት፣ ሌሎችም መማር አለባችሁ። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። ሪሰርች ቤዝድ ማድረግና ኤአይ መጠቀም ብንችል አብዛኛው ስራ ይቀላል። ለምሳሌ እዚህ 4-5 ዲስክ ካሜራ አለ። የዚህም ፕሮዳክሽን ነገ ብናየው አንድ ሰው በአፕል ስልክ ከሚቀርጸው የተሻለ መሆኑን አናት ሹር። ሰው በስልኩ ጥርት ያለ ኮንቴንት መፍጠር እየቻለ አንተ 10 ካሜራማን ደርድረህ ማድረግ የማትችል ከሆነ መጠየቅ ያለበት ተቋሙ ነው ማለት ነው። ለምንድን ነው ኮንቴንቴ ያላማረው? በሐሳብ ብቻ ሳይሆን በኢሜጅም። ያን እያደረግን ከሄድን ሚዲያው ሊያድግ ይችላል ብዬ አስባለሁ። የኢትዮጵያ ሚዲያዎች ታሳቢ ማድረግ ያለባቸው ነገር የሚያድግ ሀገር ሚዲያዎች ናቸው። በልቶ ማደር ለኢትዮጵያውያን ኢሹ ስለሆነ ይሁነኝ ብለን የምንይዘው ጉዳይ መሆን አለበት፣ አዳጊ ሀገር ስለሆነ። ሁለተኛ እኛ ንግድ አናቅም፣ ትሬድ አናቅም። አሁን ዛሬ ብትወስድ
ፋርም ጌት ላይ የእንቁላል የወተት የስንዴ ዋጋ ረክሶ አርሶ አደሮች ተቸግረዋል። ያን ግን አምጥቶ መሸጥ ችግር ሆኗል ኢትዮጵያ ውስጥ። ጋዜጠኛ ማድረግ አለበት። ፋርም ጌት ላይ ያለ ፕራይስ እና ሱቅ ውስጥ ያለ ፕራይስ ምን ለየው ማሰብ አለበት። ያ የለየው ንግድ አናውቅም። መረጃ ልውውጥ ችግር አለ። ስለ ንግድ በእጅጉ የማያስተምር ሚዲያ ከሆነ የኢትዮጵያ ሚዲያ አይደለም፣ ጋፓችን ስለሆነ ንግድ ብቻም ሳይሆን ስለ ፈጠራ ብዙ ክፍተት አለ። እንዴት መፍጠር እንዳለብን ሚዲያው ካላሳየ ማደጋ የኛ ሚዲያ አይደለም ማለት ነው። ለአሜሪካ ሚዲያ ፈጠራ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ለአሜሪካ ሚዲያ ንግድ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ወደኛ ኢሹ መመለስ አለበት። የሌላውን ኢሹ ስናሞቅ ሙቀት ስንፈጥር ብርሃን ሳናመጣ እንዳንቀር ማለት ነው። ወደኛ ጉዳይ መለስ ካል በእርግጠኝነት ብዙ ጉዳይ መልስ ያገኛል። ለምሳሌ ኢትዮጵያ ውስጥ ስንዴን ስታወራ ስንዴ ምን ያደርጋል ይላል ሰው። በማግስቱ ደግሞ ዳቦ የለም ይላል። ስንዴ ካላወራታ ዳቦ ከየት ይመጣል? የኤጁኬሽን ሲስተም እንውሰድ። ቅድም ያነሳሁት የ16 ሴንቸሪ 17 ሴንቸሪ ያነሳው የጎንደር ኪንግደም የወሎም ሊሆን ይችላል የአማራና ኦሮሞ ቅድም ያነሳው ጉዳይ ባለፉት 150 ዓመታት በኦሮሚያ ክልል ውስጥ የኦሮሞ ልጆች ስለ ገዳ ስርዓት ትምህርት አይሰጣቸው አልነበረም፣ ወይም ስለ ኤቲክስ ስለ ሰፉ ትምህርት አልነበረም። ስለዚህ በገዳ ስርዓት ውስጥ ሰው ነው፣ አክብሮ ከመጣ ይታቀፋል፣ ያንተም ባይሆን ልጅ ይደረጋል፣ ተርቦ ከመጣ አብላው፣ የስልጣን ሽግግር እንዲመምሰል አለበት፣ ሰላም እንዲጠብቅ የሚለውን ሳይሰማ ሳይማር ያደገ ሰው ሰላማዊ መሆን አይችልም። ያን ማስተማር ለነገዎቹ ልጆቻችን አብሮ መኖር እንዴት እንደሚቻል ለማሳየት ነው። ሰፉ ማለት ወይም ኤቲክስ በደንብ አይገልጸውም፣ ግን ኤቲክስ ማለት ግብረ ገብነት ብለው በአማርኛ አንድ ሰው ታላቁን እንዴት ያከብራል፣ በምን ቋንቋ በምን ዘዬ ይናገራል፣ ሲያጠፋ እንዴት ይቅር ይላል፣ ሲቸገር እንዴት ለጋስ ይሆናል ለተቸገረ ሰው የሚለው ጉዳይ በዛ ውስጥ በትምህርት የምታገኘው። ካልተማርኩ ከየትም አታመጣው። እነዚህ ጉዳዮች በካሪክለሞቻችን መግባት አለባቸው። ይሄን ደግሞ ሚዲያ እየሄደ ምን ኢምፓክት እንዳለው መዘገብ አለበት። ሚዲያዎች ፕሮክሲሚቲ ከሌላቸው ቀርቦ ነገርየውን የማያዩ ከሆነ የተሟላ ነገር ሊሰጡ አይችሉም እና እነዛን ብናደርግ የሚቀየር ይመስለኛል። ያን እንደተጠበቀ ሆኖ ሚዲያዎቻችንም ምንም ስራ አልሰሩም ብሎ ማሰብ አስቸጋሪ ነው። ባለፉት 3 ዓመታት መንግስት በመውቀስም ይሁን ልማት በመግለጥም ይሁን ማህበረሰብ ፐርስፔክቲቭ እንዲቀየር አመለካከቱ እንዲቀየር ለማድረግም ይሁን በጣም ብዙ ጋዜጠኞች ብዙ ስራ ይሰራሉ። ንግድ እንደተጠበቀ ሆኖ ማለት ነው። በአረብኛው ፕሮግራሞች ላይ በዲጂታሉ እንደኛ አይነቱ የሚሰራው እንዳለ ሆኖ እሱን አፕሪሼት በሚደረግበት በህብረተሰቡም ይሁን በመንግስት ደረጃ በሚደረግበት ደረጃ በመንግስት ባሉ ተቋማቶች ያለው አሰራር ግን አድጓል ብዬ አላምንምና ሙከራዎች አሉ። በጣም ጥሩ ነው፣ ግን በደንብ እንዲገፋበት በደንብ እንዲሰራበት ቢታሰብበት ጥሩ ነው ላለው። በውሸት ትርክት የሚነግዱ አካሎችን ተጠያቂነት ላይ ሊኖር ይችላል። አላቅም ምን አይነት ፖሊሲ እየተካሄደ ነው የሚለው ላይና አንዳንዴ ደግሞ እርምጃ ከተወሰደም ደግሞ ለህዝብ ማሳወቅ ላይ ብዙ ጊዜ አይታይም። ስለዚህ ሰዎች አንዳንዴ ተጠያቂነት እንዳለ ሲያውቁ በዛ ተጠያቂነት ጀርባ ደግሞ ይህን አይነት ቅጣት ተደርጓል ሲባል በጣም ጥሩ የወደፊት የማሻሻል ነገር ይፈጠራልና በዚህ ላይ በደንብ ቢሰራ ደስ ይለኛል። ከአጀንዳ ሴቲንግ ጋር በተያያዘ ያው መሪ ሀሳቡም የሚዲያ ምርታ ለትርክት ግንባታ ስለሚል በተለይ የሚዲያ ትልቁ ስራ ሊሆን የሚገባው አጀንዳ ሴት ማድረግ የህዝብን ፍላጎትና የህዝብን ጥቅሞች ማስቀደም የመንግስትን ልዩ የትኩረት ጉዳዮች ትኩረት አድርጎ መስራት እነዚህ የአጀንዳ ሴቲንግ ስራዎች መሆን አለባቸው ብዬ አምናለሁ። ነገር ግን አሁን ባለው ሁኔታ ስናይ ሚዲያዎች አጀንዳ ሴት አድርጎ ከመስራት ይልቅ ወደ አጀንዳ ተቀባይነት አዝማሚያ የመሄድ ሁኔታ ስላለ ጥቅል በሆነ መንገድ የሀገራችን ሚዲያዎች ከዚህ ካነሳ ነው ከአጀንዳ ሴቲንግ አንጻር እንዴት ይታያሉ የሚለው አንደኛው ጥያቄ ነው። ሁለተኛው
ኤአይ ኢንቲግሬሽን ፖሊሲም ተዘጋጅቶለት ወደ ትግበራ ገብተናል። የሚዲያ ተቋማትም ትልልቆቹን በምናይበት ጊዜ ኤአይ ላይ መሰረት ያደረጉ ትልልቅ ስራዎችን ይሰራሉ። ከፋክት ቼኪንግ አንስቶ የኤዲቶሪያል ውሳኔ እስከ መስጠት ድረስ የሚደርሱ ስራዎች በኤአይ ታግዘው ይሰራሉና የሀገራችን ሚዲያ በተለይ አሁን እያደገ ከመጣው የዲጂታል ዓለም ጋር እንዴት ይታያል? ከዚህ ጋር አብሮ የሚሄድ የሚዲያ ቢዝነስ ሞዴል